ስምንና በዚህ አካባቢ ላይ ከዚህ በፊት የነበረውን ነገር ባጭሩ ብታስረዳ። ስሜ ሙከረም ሻሚል እባላለሁ። የዚህ ሰፈር ነዋሪ ነኝ እና ይህን ቦታ ሳውቀው ደግሞ ከ60 ዓመት በላይ ከኔ እድሜ ከ60 በላይ ነው እንግዲህ እንደሚታየው እና እዚህ ጫካ ውስጥ ብዙ ችግሮችን ነበሩ። ብዙ ሌቦችን፣ እነዚህ ወንጀለኞችን፣ ሴቶችን ይዞ በመግባት ሀሽሽን በመንፋት ጫታቸውን ይዞ በመግባት እንዲሁም የአካባቢ ሰው ደግሞ በጣም ስጋት ላይ ነበር። ሌሊት የተንጋጉ ሲገቡ ኧረ ድረሱልን እያሉ እየደወሉልን እና ሌሊት ደግሞ እየሰራን እያለን 9 ሰዓት 10 ሰዓት እየመጣን የምናባረበት ወይም ይዘን የሰጠንበት ለህገ መንግስቱ እንግዲህ ለፖሊሶችን አሳልፈን የሰጠንበት ምክንያት አለ። የዛሬ በአይነቱ ለየት ያለ በብዙ ነገር የሚተረጎም የክረምት መርሃ ግብር የጽዳት ንቅናቄና የስጋት አደጋ መቀነስ ንቅናቄያችን በጣም በተሳካ ሁኔታ እየሄደ ነው ያለው። ዛሬ 4ኛ ዙር ነው አይ ቲንክ እያካሄደን ያለ ነው። ዙሪያችን እንደምታዩት ነው። ከዚህ ቀደም የነበረው የዚህ ጫካ በመሬት ይዞታነቱ መሬት ባንክ ነው ያለው። ነገር ግን ከጥበቃ አንጻር በተለይ ከጸጥታ ስጋት ሆኖ ነው ነዋሪ ላይ በጣም ጫና እየተፈጠረ ነበረ። አሁን ላይ በሚታዩት ልክ ነው መሬት በዚህ መሀል ከተማ ላይ እንደዚህ አይነት ሲባክን በጣም ነው የሚያሳዝነው። ከምንም በላይ ደግሞ ከመባከኑም በላይ ለደንብ ማስከበርም ለሰላም ሰራዊቱም ለጸጥታ አካላትም የስጋት ሆኖ መቆየቱ ትክክል አይደለም። ስለዚህ ዙሪያችን ስናጸዳ የጸጥታ ስጋትም ጭምር እየቀነሰን መሆኑን መታወቅ አለበት። ደረጀ ድንቃ እባላለሁ። በልደታ ክፍለ ከተማ ወረዳ 10 ጽዳትና ውበት አስተዳደር ጽሕፈት ቤት ኃላፊ ነኝ። የዛሬን አስመልክቶ ማለት ነው እዚህ ቦታ እንደምታወቀው እጅግ በጣም ጫካ የነበረ የጸጥታ ስጋት የነበረ በርካታ ሌቦችም ጭምር ሰርቆ እዚህ ጫካ ውስጥ እንደሚገቡም ጭምር መረጃዎች ደርሶን ጥናት አድርገን ይሄን ቦታ መርጠናል ማለት ነው። ስሜ መሰረት ተክለ ይባላለሁ። የዚህ የወረዳ 10 ነዋሪ ነኝ። ይሄ ቦታ በጣም አስቸጋሪ የሆነ ቦታ ነበረ። ለጸጥታ በጣም ከባድ የሆነ ከባድ ሌባ መደበቂያ ሆኖ የነበረ ቦታ ነው እና በጣም አስቸጋሪ ቦታ ነበረ። አሁን እንግዲህ እንደዚህ ተሰርቶ ጽድት ብሎ አግኝተነዋል፣ ሰርተነዋል። በጣም አሪፍ ነው። ስሜ ኢሳያስ አለሙ እባላለሁ። የወረዳ 10 ነዋሪ ነኝ። ይሄ ነገር ግን መጥቶ እንደዚህ ስለተጸዳ ምን ስላለ በነገራችን ላይ የሆነ ጊዜ ጎርፍ ገብቶብን እህልነሽ ምንድነሽ በቃ ከጉልበት በላይ የሆነ ጎርፍ ገብቶብን ከመጠን በላይ ዝናብ ዘንቦ በቃ አይችልም። ይሄ ቦታ ላይ ስንት ጊዜ አመልክተን ይሄ ተስፋ የመቁረጥ ስሜት ውስጥ በቃ እንደዛ አይነት ነገር ውስጥ እየተሰማ በዚህ ጊዜ ግን እንደዚህ አይነት ነገር ቦታዎች መተው አይተው ከወረዳማ አካል ትላልቅ አመራሮች ቃላችንን ተቀብለው ሰምተው እንደዚህም አለ እንዴ ብለው እስከሚገረሙ ድረስ መተው ስላደረጉልን ስላዩን ስላገዙን እንጃኔ ብዙም አነጋገር ቃላቶች አልችልበትም። እኔ የሥራ ሰው ነኝ። ስራ መስራት ነው እንትን እንዳይመስልብኝ ነው እንጂ በቃ በጣም ነው የማመሰግነው። እሺ የምትመለከቱት ከዚህ ቀደም ለጸጥታም ለጤናም ለተለያዩ ማህበራዊ ችግሮች የተጋለጠ ቦታ ነበረ። እንደምታዩት ዙሪያውን ማየት ይቻላል። ዛሬ ከ300 በላይ የወረዳችን ነዋሪ ተሳትፎበት በዚህ መልኩ የተጸዳበት ሁኔታ ነው ያለው። እንደምትመለከቱት እዚህ ጋር ያው ወደ መሬት ባንክ የገባ ነው ወደ 461.2 ካሬ ሜትር ነው ስፋቱ። የተደረገው የዛሬ ጽዳት ንቅናቄ በጣም ጥሩ በሚባል ደረጃ ነው የተካሄደው። እይታውም ጥሩ ነው የሚል ነገር ነው ያለኝ።